happy birthday to you ይክበር ልበሉ happy birthday to you happy birthday to you ይክበር ልበሉ happy birthday to you ይክበር ልበሉ happy birthday to you ይክበር ልበሉ happy birthday to you በኢየሱስ ግንቦት ሰባት ነው ዛሬ ዛሬ ቮይስ ኦቨር ላለመግባት ወስኛለሁ። ሁላችሁም ቪዲዮውን እስከመጨረሻው እዩት እና ትረዱታላችሁ። Thank you በጣም በእውነት ዋናው ራሱ መስገን አለባት። Thank you በጣም ላበላ ባገርሽ ደግሞ የሚያስጠላክ ንፋሱ። Thank you ሁላችሁም በጣም አመሰግናለሁ። በጣም ያነሽ ነይ ጌታ ወይ ይገርም ነው። አቡኪ ነው ለወዳጁ አይደለም ልስቅ ማንበብ አፈልጋለሁ ደስ እያለኝ በጣም ከባድ ነው ነገራችን ላይ ሰርፕራይዝ ያደረገ ና ፍቅር ነይ ና ባርኪ አይደል ና ማገኝ ችግር እኔ ጋር ና ባርኪ ቺቺ ተከፍላለሁ ቆይ እኔ ጋር ይሆናል ከአጥቲ ፈቀቅ እንድታነበው ነው ሰላምና በጤና ኑርልኝ። አፈቅርሃለሁ። እኔ በጣም አፈቅርሻለሁ። በጣም ከምትወደኝ ሚስትህና እንደ ውሃ 24 ሰዓት ከሚጠሙ ወይም ከሚናፍቁ ልጆች ካኪያው እንደሰን ካየራዋያና ከትንሹ ንጉሱ ባርኮት አባቴ አለሽበት አንቺ አሻራሽን አሳረፈሻል። ሁሌም ሰላምና ደስታ እንድንቀምበት የኔሽ እንኳን ተወለድ ድምጽ ኦ ማይ ጋድ ወጣት ይብራችሁ መለኪያችን ነህና ከፍልና ለፋ ነው በጣም ሶፍት ነገር አቀብሉኝ። ሶፍት ያስፈልገኛል። ስጦታውን በመስጠት አንተባበሩ በመቀበልና አስልተከተከና ይሄንን ይቀበል እንደዚህ አረበቃ ሙቀቱ በጣም ከባድ ነው። ውጪ ደግሞ ንፋስ አለ ማርያም አንዴ ቤት በኩል አድርገው በዚህ በኩል አይ ታይካላ አሪፍ ነው። አይ የምር እንደዚህ ያለ አስሞቃችሁን ሳትለቃችሁ ሻማውን ያጠፋዋል። አይ ከፈት በሉ በእናታችሁ መጀመሪያ ግን ከፈት ራሱ በጣም ሞባይል ቲቪ መስሪያ ቱር ምናምን ካቻ ቢቴ ነው ነው ብሎ ምናምን እንደሆነ አይኔማ ከመንዲ ያደረጓት እንትን ነው መበየጃ ምናምን። እኔ መብንትን ነው ልግዛለን አልግዛለን የሚጠቅም
ምን ነገር ነው? ስለዚህ ብቻ እንደ ናፍኪ ምናምን እንደ ትልቁ ሶፍት ካርቶን ወሰተ በቃ እኔ አውልቂለት እቺ ኦ ማይ ጋድ በኢየሱስ ስም አሳየን አላየንም። አረገና ነው ማኖራለሽ ውስጥ ላይ ነው። ዋው ሰዓት የሰፋኝ ደስተኛ አረጋ ጊዜ ሲያስፈልግ ሼክ እያደረኩ ነው። ቀጣዩ ደግሞ ሀጅ አደርጋለሁ። ይሄኛው ልጆች ነው እንጂ ከላይ ባለ 6 መሰረት 7 6 ባለ 7 መሰረት ማድረግ አይ ይሄ ይሞቃል። አይ እኔ አሁን ተረድቼ ካለው የምር ይሞቃል። ኮንቲኒቲ ያበላሻል። አይ ቆይ የሚገርም በጣም ቴንኪው ማኖራው ማለች። ታምባስ ዋየርለስ ቻርጀር ነው። በጣም ቴንኪው። ሰዓቱ እጅግ በጣም ልዩ ነው። በእርግጠኝነት ስልክ ነው አይደለም ከስተም ነው ኦርደር የተደረገው። እንዲህ አይነት ሰው ማንም ሰው እጅ ላይ እንዲህ አይነት ሰዓት ማንም ሰው እጅ ላይ አይቻልም። ለኔ ተብሎ የታዘዘ ነው። ቴንኪው በጣም አሁን ሻማው ከባርኪ ኬኩን አቀለጥከው ባርኪ እሱ ከማርኬት ነው ወይኔ ጉዴ አባጋ ከማጥፋቴ በፊት ማውራት የምፈልገው ነገር አለ። ምንም በተሰባበረ አማርኛ ቢሆን ስሜቴን መግለጽ አለብኝ። በጣም ነው የማመሰግነው። እጅግ በጣም ደስ የሚል ቀን እያሳለፍኩ አልነበረም። በጣም ከባድ ቀን እያሳለፍኩ የነበረው ፍጹም ደግሞ ረስቼዋለሁ። ልደቴ መሆኑ ነው። እግዚአብሔር ይመስገን። ክበሩልኝ። እንግዲህ ልመኝ መቼም ጊዜ እንግዲህ ፈጣሪ የተሻለ ያደርገው። ሰሞኑን ያለንበት ውጥረት ያለንበት ግርግር እንዲህ አይነት ነገር የሚያስቀርብ አልነበረም። እንግዲህ እግዚአብሔር እያሳመረው ነው ማለት ነው ድባቡን። እግዚአብሔር የተመሰገነ ይሁን። እህታችንም ዛሬ አዲስ ነገር ውስጥ ነው ያለችው። አዲስ ነገር ውስጥ ነው ያለነው። ሰሞኑን በሷን ጉዳይ ጭንቀት ላይ ነበር። በራሳችንን ጉዳይ በመኖራችንም እግዚአብሔር የተመሰገነ ይሁን። ይሄን ቀን ላሳየን፣ ነጋችንን ደግሞ የተሻለ እንዲያደርግልን ተስፋ እናደርጋለን። ልጆቻችንን እንዲያሳድግልን ክበሩልኝ። በጣም እግዚአብሔር ያክብርልኝ። አይ ከመቅረጽ በፊት ፎቶ ታነሱ። ከዛ ታንሳውና ሻማውን